በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አትጨነቁ፣ ይልቁንም አበባዎችን ተመልከቱ። የሉቃስ ወንጌል ምዕራፍ 6 ከቁጥር 25 ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ወይም አዕዋፋትን ተመልከቱ። አይዘሩም፣ አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጡ? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር ስንኳ የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦች እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እግዚአብሔር ስለ ቃሉ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህንን ትምህርት ያስተላለፈልን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ጭንቀት እንደማይቀር፣ ሐሳብ እንደማይቀር፣ ስጋት እንደማይቀር፣ ፍርሃት እንደማይቀር ስለሚያውቅ ይህ ደግሞ የሰውን ሕይወት ዙሪያውን ከቦ የሚያስጨንቀው የሚያሳስበው እንደሆነ ስለተገነዘበ ይሄንን ትምህርት ለሰዎች ሁሉ እንዲደርስ ሰጠ። ከሁሉ በላይ በዛሬው ዕለት እኔ ትኩረት ያደረግኩት አበቦችን ተመልከቱ የሚለው ርዕስ ነው። አበባ በቁሙ ጽጌ፣ ከፍሬ የሚቀድም የእጽዋት ሁሉ ጌጥ፣ ከዛፍ ወይም ከቁጥቋጦ ከምድር በቆልቶች ሁሉ የሚገኝ በልዩ ልዩ አይነት የሚፈነዳ ኅብረ ቀለም ያለውን አበባ ሰዎች ሁሉ ሲያዩት በማየት ይማረካሉ። አበባ በምድር ላይ ከተፈጠሩት የእጽዋት አይነቶች አንዱ ነው። የተወደደ ያማረ፣ ሰዎች ሁሉ ልባቸው ደስ የሚሰኝበት፣ ማንም ይሁን ማንም ሁሉ አበባን ይወዳል። ምንድነው ጥቅማቸው አበቦች? ለምንድነው ጌታችን አበቦችን ተመልከቱ ያለው ብለን የጠየቅን እንደሆነ ጥቅማቸው 4 ለጊዜው የታዩኝን ልዘርዝር። አንደኛ፣ አበቦች ባለ ብዙ ኅብረ ቀለም ከመሆናቸው የተነሳ ሰዎች አበቦችን በሚመለከቱበት ጊዜ ጭንቀታቸው፣ ሐሳባቸው፣ ትካዜያቸው ይነሳላቸዋል። ወይም አእምሮአቸው አበቦችን በሚያይበት ጊዜ ከሚያደርገው ደስታ የተነሳ እነዚህን አላስፈላጊ የሆኑ ጉዳዮችን ወይም ጭንቀቶችን፣ ስጋቶችን፣ ሐሳቦችን ይጥላል። ሁለተኛው፣ አበቦች መዓዛ አላቸው። የሚገርም መዓዛ። በዓለማችን ላይ በተደረገው ጥናት በቀላሉ ወደ 760 አይነት አበቦች አሉ። እነዚህ አበቦች የየራሳቸው መዓዛ አላቸው። መዓዛቸው ደግሞ እጅግ ማራኪ፣ የሚናፈቅ፣ የሰውን ሕይወት የሚያነቃቃ፣ የሰውን ሕይወት ብቻ አይደለም የዱር እንስሳትንና አራዊትን ሴንስ የሚያረጉትን ሁሉ የሚያነቃቃ ብርቱ መዓዛ አላቸው። በተለይ የሰው ልጅ ባለው የቴክኖሎጂ ጥበብ በዓለም ላይ ተወዳጅ ዕንቁዎች፣ ተወዳጅ ሽቶዎች የሚሰሩት ከአበቦች። አበቦች እንዲህ ያለ ጥቅም አላቸው። ሶስተኛው ንቦች
ማር የሚያህል በብዙ መድኃኒትነት፣ በብዙ ጣዕም፣ በብዙ ምግብነት ሀብታም የሆነውን ማርን የሚያዘጋጁት ከአበቦች ላይ በመቅሰም። አበቦች በዚህ ረገድ ለንቦች መጋቢ ናቸው። ሁል ጊዜ የማይጎልባቸው፣ ሁል ጊዜ የሚመገቡ፣ ሁል ጊዜ ሰጥተው የሚደሰቱ ናቸው። አበቦች በመስጠት በኩል ጥሩ ምሳሌዎች ናቸው። ከማንም ምንም አይጠብቁም፣ ግን ሁል ጊዜ ይሰጣሉ። ደግሞም ፈጣሪያቸው አያጎድልባቸውም። አበቦች በመስጠት በኩል በጣም ጥሩ ምሳሌዎች ናቸው። የሚሰጡት ደግሞ ያማረ ነገር ነው፣ የተወደደ ነገር ነው። አራተኛው አበቦች የክብር አክሊል ምሳሌ ሆነው ይገለጣሉ። ከጥንታዊው የግሪክ ስልጣኔ ከአትሌቲክስ ጀምሮ እስከ ዛሬ እስካለው የሰው ልጅ ታሪክ ውስጥ አበቦች ተጎንጉነው ለሰው ልጅ የክብር መገለጫ ሆኖ ይሰጣሉ። ከዚህም ሌላ ሰው ጓደኛውን ሲወድ አበባ ይሰጣታል ወይም አበባ ትሰጠዋለች። እወድሃለሁ፣ አፈቅርሃለሁ የሚለው መገለጫ የልብ የውስጥ የሆነው መገለጫ ሁሉ የሚገለጥበት ሆኖ እናያለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምን ተነስቶ ነው ታዲያ አበቦችን ተመልከቱ ያልን እንደሆነ እነዚህንና እነዚህን ከመሰሉ ግሩም ከሆኑ የአበባ ጥቅሞች ተነስቶ ነው። እኛ ከዚህ ምን እንማራለን? 5 ነጥቦችን መመልከት እንችላለን። አንደኛ፣ በምንኖርበት ዓለም ውስጥ በጠባይ በመልክ ብዙ አይነት ነን። ሰዎች በስድስቱም ኮንቲኔንት ውስጥ በስድስቱም ክፍለ አህጉር ውስጥ የምንኖር ሰዎች በመልክም በጠባይም በባህሪም እንለያያለን። አበቦችም እንደዚሁ። ይሄ ህብረ ብሔርነታቸው ወይም ይሄ ህብራቸው አንዱን ካንዱ አያጋጨው፣ መልካቸውን ቀይሮ አሰኘው። ሁሉም እንደተሰጠው መልክ እንደተሰጠው ጸጋ ይኖራል። ስለዚህ እኛም የሰው ልጆች ተከባብረን ተፈቃቅረን ተደጋግፈን መኖር እንዳለበት ያመለክታል። ሁለተኛ፣ በተለይ በክርስትና ሕይወት ስንኖር መዓዛ ሊኖረን እንዲገባ ያስተምረናል። የአበቦች ሕይወት፣ አበቦች መዓዛ አላቸው፣ መዓዛ ያመነጫሉ። የእኛም የክርስትና ሕይወት ለሌላው ሰው የሚማርክ መዓዛ ሊኖረው ይገባል። ሦስተኛው፣ አበባ ማርን ያህል ነገር ሰጥተው አያልቅባቸውም። ንቦች ይቀስማሉ፣ ተሰብስበው ዙሪያቸውን ይቀስማሉ፣ ግን አይጎልባቸውም። የክርስትና ሕይወት አንዱ መገለጫ መስጠት ነው። ስለዚህ በክርስትና ሕይወታችን ውስጥ ሰጪ ወይም ለጋሽ ሆነን እንድንታይ ያስፈልጋል። ጌታችን ሰጪ ወይም ለጋሽ ሁኑ ይላል። አራተኛ፣ ከሕይወታችሁ የሚወጣው ጣፋጭ ይሁን ሲል ነው። ማር ጣፋጭ እንደሆነ ለብዙዎችም መድኃኒት እንደሆነ መድኃኒት የሆነውን ኢየሱስ ክርስቶስን በሕይወታቸው ያነገሱ ሰዎች በሌላ ሰው ሕይወት ያጋባል። የሚናገሩት ንግግር፣ የሚመሰክሩት ምስክርነት ያ ሁሉ ለሰው ልጅ ሕይወት ጣፋጭ መዓዛ ያለው ይሆን። የተጨነቀ ይረጋጋል፣ የታወከ የተረጋጋ ይሆናል፣ ሰላም ያጣው ሰላም ያገኛል። ስለዚህ ጣፋጭ ሁኑ ሲል አበቦችን ተመልከቱ አለ። አምስተኛ ይቅርታ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አበባ ክብር እንደሆነ እናንተም ክቡር ሆናችሁ ተፈጥራችኋልና ለክብራችሁ ኑሩ ሲል ይህንን መልእክት አስተላለፍ። የእግዚአብሔር ልጆች አበቦችን ተመልክተን በሕይወታችን ተረጋግተን መዓዛ ያለን ጣፋጭ ሆነን እንደማር እንድንገኝ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆየን።